ታሪካችን የሚጀምረው ጭንብልም ባለ ምሽት ዝናብ አዘል ደመና በከበበው የሴኡል ጎዳና ላይ ነው። ቼልሚን የተባለ ዝምተኛ ወጣት ፊቱ ላይ የቆየ ጠባሳና በአይኖች ውስጥ ጥልቅ ሐዘን ይታያል። ዛሬ በአንድ አሮጌ የመኪና ማቆሚያ ፓርኪንግ ውስጥ በጥበቃ ስራነት የሚጀምርበት የመጀመሪያ ምሽቱ ነው። የቀድሞ አዛውንት ጥበቃ ስራውን እያስረከቡት ሳለ በድንገት የጥበቃ ክፍሉ በር ይንኳኳል። አንዲት ቆንጆ ሴት ብሩህ ፈገግታ ያላትና በእጇ ብርቱካን የያዘች ወደ ክፍሉ ትገባለች። ስሟ ጁንጓ ይባላል። እሷ ግን አዲሱ ጥበቃ ቼልሚን እዛ መኖሩን አላወቀችም ነበር። ዛሬ ለምን ዝም አልክ? ፊልም ልና አይደለም እንደ የመጣሁት ትላለች። ቼልሚን ግራ ተጋብቶ ዝም ይላል። ጁንጓ እጇን ወደሱ ስትነዝር ነው ቼልሚን በድንጋጤ የተገነዘበው። ይህች ቆንጆ ሴት አይኖቿ አያዩም። ማየት ሳናቸው መሆኗን ሲረዳ ልቡ ይሸበራል። ነገር ግን ምንም ቃል ሳይናገር ትኩር ብሎ ይመለከታታል። የእሱ የጨለመ ታሪክና የእሷ ንጹህ ብርሃን ለመጀመሪያ ጊዜ በዚህ ጠባብ ክፍል ውስጥ ተገናኙ። ጁንጓ አሁንም ከጎኑ ያለው ሰው አዛውንቱ ጥበቃ መስሏታል። ለምን ዝም አልክ? ዛሬ ደክሞሃል እያለች ማውራቷን ትቀጥላለች። ቼልሚን ጉሮሮውን ጠረግ አድርጎ አዛውንቱ ዛሬ የሉም፣ እኔ አዲሱ ጥበቃ ነኝ ይላታል። ጁንጓ በድምፁ ደንግጣ በፍጥነት ትቆማለች። ይቅርታ እኔ አላወቅኩም ነበር ብላ፣ ቼልሚን ግን ችግር የለውም ተቀመጪ ይላታል። ጁንጓ ቀስ ብላ ትቀመጣለች። እሱ ቀደም ሲል የውሃ መድረክ ተብሎ የሚጠራው ዝነኛ ቦክሰኛ ነበር። ነገር ግን በደረሰበት መጥፎ አደጋና በፈጸመው ስህተት ምክንያት ህይወቱ ተበላሽቶ እስር ቤት ገብቶ ነበር። አሁን ከሰው ተገልሎ በብቸኝነት መኖርም መርጧል። ጁንጓ ግን ምንም እንኳን አይኗ ባያይም በልቧ ብርሃን የቼልሚንን ብቸኝነት የተረዳች ትመስላለች። ያመጣችውን ብርቱካን ለሁለት ከፍላ አንዱን ትሰጠዋለች። ቼልሚን ብርቱካኑን ሲቀበል እጆቹ ይንቀጠቀጣሉ። ሰዓቱ እየገፋ ሲሄድ ጁንጓ ስለ ራሷ ማውራት ትጀምራለች። እሷ በአንድ የቴሌፎን ጥሪ ማዕከል ውስጥ እንደምትሰራና በየቀኑ በድምጽ ብቻ ከሰዎች ጋር እንደምትግባባ ትነግሯለች። ቼልሚን ግን አብዛኛውን ጊዜ ዝምተኛ ነው። ጁንጓ ድምጽ በጣም ጥልቅ ነው፣ የሆነ ነገር የደበቅ ይመስላል ትለዋለች። ቼልሚን ትኩር ብሎ ይመለከታታል። የእሷ አይኖች ምንም እንኳን ባያዩ ፊቷ ግን በሰላምታ የተሞላ ነው። ቼልሚን ለረጅም ዓመታት እንዲህ አይነት ሰላም አግኝቶ አያውቅም። ጁንጓ ልትሄድ ስትነሳ ነገ እመጣለሁ ፊልም አብረን እንድናይ ትለዋለች። ቼልሚን ብቻውን ይቀራል። ወደ ቤቱ ሲመለስ ያቺ ጠባብና የቆሸሸች ክፍል ውስጥ አሁንም ባዶነት ይሰማዋል። የጁንጓ ሽታና ድምፅ በአእምሮ ውስጥ ያስተጋባል። በማግስቱ ምሽት ጁንጓ እንደገና ትመጣለች። ቼልሚን የጥበቃ ክፍሉን በሚገባ ጽርቶ ይጠብቃት ነበር። ጁንጓ ስትገባ የአበባ ሽታ ይሸተኛል ብላ በደስታ ትጮኻለች። ቼልሚን አዎ ዝም ብዬ ነው የገዛሁት ይላል። ሁለቱም ተቀራርበው ተቀምጠው አንድ የፍቅር ፊልም በቴሌቪዥን ማየት ይጀምራሉ። ቼልሚን በፊልሙ ውስጥ የሚታዩትን ምስሎች በዝርዝር ይተርክላታል። አሁን ጀግናው ሴቷን እያቀፋት ነው፣ ዝናብ እየዘነበ ነው ይላታል። ጁንጓ በግርምት ትሰማለች። በአንተ አተራረቅ ፊልሙን ልክ እንደማይሆን የሚሰማኝ ትለዋለች። በዚህ ሰዓት ቼልሚን ለጁንጓ ያለውን ስሜት መረዳት ይጀምራል። እርሷን መጠበቅና መንከባከብ እንደሚፈልግ ይሰማዋል። ነገር ግን የእሱ የወንጀል ታሪክ አሁንም እንደ ጥላ ይከተለዋል። በሚቀጥሉት ቀናት የቼልሚንና የጁንጓ ግንኙነት ይበልጥ እየጠነከረ ይሄዳል። ቼልሚን ለረጅም ጊዜ ዘግቶት የነበረውን የልቡን በር በጁንጓ ብሩነት ምክንያት መክፈት ይጀምራል። ይሁን እንጂ አንድ ምሽት ጁንጓ ስለ ታሪኳ ስታወራ የቼልሚን ዓለም ይናወጣል። ጁንጓ ወላጆቿን ያጣችበትና አይኗ የታወረበትን ያ መጥፎ አደጋ የደረሰበት ከጥቂት ዓመታት በፊት እሱ እዛው አካባቢ በነበረበት ወቅት መሆኑን ትነግረዋለች። ቼልሚን ያንን ቀን ያስታውሳል። እርሱ ከህንፃ ላይ ዘሎ አንድን ሰው እያሳደደ በነበረበት ወቅት የተፈጠረ ግርግር ለአደጋው መንስኤ ሳይሆን እንዳልቀረ ይጠረጠራል። በውስጡ ታላቅ የጥፋተኝነት ስሜት ይፈጠራል። የእሷ ብርሃን ያጠፋሁት እኔ ነኝ የሚለው ጥያቄ ሰላም ይነሳዋል። ነገር ግን ይህንን ለእሷ ከመናገር ይልቅ የቀረውን ህይወቷን ለእሷ ብርሃን ለመሆን በልቡ ቃል ይገባል። ቼልሚን አሁን ለጁንጓ ሲል የድሮን ጠባሳውን ለመሸፈን ይሞክራል። ሁለቱም አብረው ራት እየበሉ ሳለ ጁንጓ የቼልሚንን ሻካራ እጆች ትነካለች። እጆች በጣም ጠንካራ ናቸው፣ ብዙ ስራ ይሰሩ ይመስላሉ ትለዋለች። ቼልሚን እጁን በፍጥነት ይሰበስባል። በዚህ መሃል ግን የጁንጓ የአይን ህመም በከፍተኛ ሁኔታ እየጨመረ ይመጣል። ራስ ምታትና የአይን ግፊት ያስቸግራታል። ቼልሚን በጭንቀት ተሞልቶ ወደ ሆስፒታል ይወስዳታል። ዶክተሩ የሚናገረው ነገር ግን አስደንጋጭ ነው። የአይን ነርቮቿ እየሞቱ ነው። በአንድ ወር ውስጥ የቀዶ ጥገና ካልተደረገላት ለዘላለም የማየት እድሏን ታጣለች ይለዋል። የቀዶ ጥገናው ዋጋ ግን እጅግ ውድ ነው። ቼልሚን ተራ የጥበቃ ስራ እየሰራ ያንን ያህል ገንዘብ ማግኘት እንደማይታሰብ ያውቃል። ቼልሚን ሌት ተቀን መስራት ይጀምራል። ጠዋት በውሃ ማከፋፈል፣ ማታ ደግሞ በጥበቃ ስራነት ይጋደላል። ሆኖም ግን የሚሰበስበው ገንዘብ ለቀዶ ጥገናው ከሚያስፈልገው ውስጥ 1% እንኳን አይሞላም። ጁንጓ ግን ምንም አታውቅም። ቼልሚን መንግስት በነፃ እንዲታከም ፈቅዶልሻል ብሎ ያሻታል። ቼልሚን ተስፋ በቆረጠበት ወቅት ነው የቀድሞ የወንጀል አለቃው ወደ ጥበቃ ክፍሉ የሚመጣው። ቼልሚን ሆይ ያንተን የድሮ የቡጢ ጥንካሬ እንፈልገዋለን ይለዋል። ታይላንድ ውስጥ በሚደረግ ህግ በሌለውና የሞት ፍልሚያ ላይ ተሳትፈ ካሸነፍ ለጁንጓ ቀዶ ጥገና የሚበቃውን ገንዘብ በአንድ ቀን እንደሚሰጠው ቃል ይገባለታል። ቼልሚን ምርጫ የለውም። ለጁንጓ ብርሃን ሲል ነፍሱን ለሰይጣን ለመሸጥ ይስማማል። ጉዞ ሊጀምር ጥቂት ሰዓታቶች ሲቀሩት ቼልሚንና ጁንጓ በአንድ ትንሽዬ ምግብ ቤት ውስጥ ተቀምጠዋል። ቼልሚን ለጁንጓ አዲስ ጫማ ገዝቶ ያለብሳታል። ይህ ጫማ ወደ ብሩህ ቦታ ይወስድሻል ይላታል።
ጁንጓ ግን በቼርሚን ድምፅ ውስጥ ያለውን ሀዘን ተረድታለች። አንድ ቦታ ልትሄድ ነው እንዴ ብላ ትጠይቋለች። ቼርሚን ትንሽ የስራ ጉዞ ነው፣ ስመለስ መጀመሪያ የማየው የአንቺን አይኖች ይሆናል ብሎ ግንባሯን ይስማታል። ጁንጓን ሆስፒታል አስገብቶ የቅድመ ቀዶ ጥገና ዝግጅት ስታደርግ እሱ ግን በድብቅ ወደ መኪና ውስጥ ገብቶ ወደ አየር ማረፊያው ይሄዳል። በኪስ ውስጥ የጁንጓን ፎቶና አንድ ትንሽዬ የድንጋይ ኤሊ ቅርጽ ይዟል። ታሪካችን ወደ ታይላንድ የዱር ፊልም ይወስድናል። ቦታው በጭስና በደም ሽታ የተሞላ ነው። በሺ የሚቆጠሩ ሰዎች በገንዘብ እየተወራረዱ ይጮሃሉ። ቼርሚን ወደ መድረኩ ሲገባ ሰውነቱ በላብ ተጠምቋል። ተቀናቃኙ ቦክሰኛ ገዳዩ በመባል የሚታወቅ ሲሆን እስካሁን በመድረኩ ላይ 5 ሰዎችን ለሞት ዳርጓል። ቼርሚን ግን አይኖቹን ይዘጋል። በአእምሮ ውስጥ የሚመጣው የጁንጓ ፈገግታ ብቻ ነው። ዳኛው የብረት ደውሉን ሲመታው ገዳዩ እንደ አውሬ ተወርሮ በቼርሚን ፊት ላይ ከባድ ቡጤ ያሳርፋል። ቼርሚን ወደ ኋላ ተፈንጥሮ ግንቡ ላይ ይጋጫል። ደም ካፍንጫው ይፈሳል። ተመልካቾቹ ግደለው ግደለው እያሉ ይጮሃሉ። ቼርሚን ለመነሳት ይታገላል። እይታው እየደበዘዘ ቢመጣም ጁንጓ ሆስፒታል አልጋ ላይ ሆና የእርሱን መመለስ ስትጠባበቅ ይታየዋል። ያ ግዙፍ ቦክሰኛ ደግሞ ደጋግሞ ሆዱና ፊቱን ይደበድበዋል። ቼርሚን መሬት ላይም በረከካል። ዳኛው ሊቆጥርለት ሲጀምር ቼርሚን የጁንጓን እጅ የጨበጠበትን ቅጽበት ያስታውሳል። አሁን መውደቅ አይችልም፣ አሁን መውደቅ አልችልም ብሎ በጩኸት ይነሳል። አሁን የቼርሚን ተራ ነው። እጅግ ፈጣንና ገዳይ የሆኑ የቡጢ ቅንጅቶችን በተቀናቃኙ ላይ ያዘንባል። ግዙፉ ቦክሰኛ እንዲህ ያለ ጥቃት ገጥሞት አያውቅም። እየተንገዳገደ ወደ ኋላ ያፈገፍጋል። ቼርሚን በመጨረሻ ኃይሉ የግራ መንጋጋውን ሲለው ቦክሰኛው እንደ ዛፍ ተንከባሎ ይወድቃል። 3 ሰከንድም አልፈጀበት። እንደ ንቃተ ህሊና ማለት ነው። ቼርሚን ያሸነፈበትን ገንዘብ በከረጢት ተቀብሎ ከመድረኩ ይወጣል። ሆኖም ግን ውድድሩን ያዘጋጁት ወንጀለኞች ገንዘቡን ሰጥተው በሰላም ሊለቁት አልፈለጉም። ቼርሚን ወደ ሆቴሉ ሊመለስ ሲል የታጠቁ ሰዎች በመኪና ይከታተሉታል። በአንድ ጠባብና ጨለማ ጎዳና ውስጥ አስቆመውት በብረት ዱላ ይደበድቡታል። ቼርሚን ቢከላከልም አንዱ ወንጀለኛ ከጀርባው መጥቶ ስለታማ ጩቤ በጀርባው ውስጥ ይከትበታል። ቼርሚን በደሙ እየተጨማለቀ መሬት ላይ ይወድቃል። ወንጀለኞቹ ገንዘቡን ቀምተው ቼርሚንን በአቅራቢያቸው ካለ ድልድይ ላይ ወደ ወንዝ ይወረውሩታል። በዚህ ሰዓት ኮሪያ ውስጥ ጁንጓ ቀዶ ጥገናዋን ጨርሳ አይኗ ላይ ፋሻ ተደርጎላት በሰላም ተኝታለች። ከጥቂት ቀናት በኋላ በኮሪያ ሆስፒታል ውስጥ የጁንጓ ፋሻ የሚፈታበት ሰዓት ይደርሳል። ነርሶችና ዶክተሮች በዙሪያዋ ተሰብስበዋል። ጁንጓ በጉጉትና በፍርሃት ተሞልታለች። ቼርሚን መጥቷል ብላ ትጠይቃለች። ዶክተሩ ገና አልመጣም፣ ግን አንቺ አይንሽን ማየት አለብን ይላታል። ፋሻው ቀስ በቀስ ይወርዳል። ጁንጓ አይኗን ትከፍታለች። መጀመሪያ ላይ ሁሉም ነገር ብዥ ይልባታል። ቀስ እያለ ግን የክፍሉ መብራትና የዶክተሩ ፊት መስኮቱ ይታያታል። ጁንጓ በደስታ ታለቅሳለች። አያለው አለምን ያለው ትላለች። ነገር ግን መጀመሪያ ላይ ማየት የጓጓችለት ቼርሚን በክፍሉ ስታጣው ልቧ በጭንቀት ይሞላል። ጁንጓ አሁን ሙሉ በሙሉ ማየት ትችላለች። በየቀኑ መስታወት ፊት ቆማ ራሷን ትመለከታለች። ይህ ለሷ ተአምር ነው። ነገር ግን ይህ ተአምር ያለ ቼርሚን ምንም ትርጉም አልሰጣትም። ሁልጊዜ ጠዋት ወደ ሆስፒታል መረጃ ጠረጴዛ እየሄደች ቼርሚን የሚባል ሰው አልመጣም ወይ ብላ ትጠይቃለች። ነርሶቹ ግን የሚያውቁት ነገር የለም። ጁንጓ ወደ ቤቷ ትመለሳለች። ቤቱ በቼርሚን እጅ የታደሰ ቢሆንም የሰውየው አለመኖር ግን ቤቱን ባዶ አስመስሎታል። በየምሽቱ የቼርሚን ልብሶች እያቀፈች ትተኛለች። የት ነህ? ለምን ጥለኸኝ ሄድክ? እያለች ከጨለማው ጋር ትነጋገራለች። አይኗ ቢበራም ልቧ ግን አሁንም በናፍቆት ጨለማ ውስጥ ነው። ወደ ታይላንድ እንመለስ። ቼርሚን ከድልድይ ተወርሮ ወንዝ ውስጥ ቢወድቅም በሚገርም ሁኔታ ግን ህይወቷ አላለፈችም። በአቅራቢያው የነበሩ አሳጥማጆች በደሙ ተዘፍቀው ሲንሳፈፍ ሲያዩት ወደ አንድ ትንሽ የገጠር ክሊኒክ ወስደውት ለሳምንታት በኮማ ውስጥ ይቆያል። ዶክተሮቹ ይህ ሰው እንዴት በህይወት ተረፈ እያሉ ይደነቃሉ። ቼርሚን በኮማ ውስጥ ሆኖ ግን የጁንጓን ድምጽ ይሰማል። ቼርሚን አትተወኝ የምትለውን ቃሏ በጭንቅላት ውስጥ ያስተጋባል። ኮሪያ እንደገባ መጀመሪያ ሄደው ወደ ጁንጓ ቤት ነው። ነገር ግን እሷ እዛ የለችም። ቤቱ ሌላ ሰው ተሽጧል። ቼርሚን ጁንጓ አሁን የት እንዳለች ለማወቅ መፈለግ ይጀምራል። አሁን አይኗ እንደሚበራላት ስለሚያውቅ በዚህ የተበላሸ ፊቱ ሊያያት እንደማይችል እያሰበ ይጨነቃል። ጁንጓ አሁን ስኬታማ ሆናለች። በራሷ ጥረት አንድ ቆንጆ የሸክላ ውጤቶችና የአበባ ሱቅ ከፍታ ትሰራለች። አይኗ በሚገባ ስለሚመለከት ቆንጆ ስራዎችን ትሰራለች። ነገር ግን ሁልጊዜ ምሽት ወደ ባህር ዳርቻ ሄዳ ቼርሚንን ታስባለች። ቼርሚን ደግሞ ፊቱ በጣም ስለተበላሸና እግሩ ስለሰለለ ሰዎች እንዳያውቁት ራሱን ይደብቃል። በአንድ አሮጌ ፋብሪካ ውስጥ በዝቅተኛ ደሞዝ ስራ መስራት ይጀምራል። በየቀኑ በህመም እየተሰቃየ ቢሰራም አላማው ግን ጁንጓን በሩቅ ሆኖ ማየት ብቻ ነው። እሷ አሁን ደስተኛ ናት፣ እኔ ደግሞ አካል ጉዳተኛ ነኝ፣ ህይወቷን ባረብሽ ይሻላል እያለ ለራሱ ይነግረዋል። ልቡ በሀዘን ይደማል። እሷን ለማዳል ስል ሞትን ተጋፈጥኩ፣ አሁን ግን እኔ ራሴ ሰቃይ እየሆንኩባት ነው ብሎ ያነባል። ቼርሚን ፊቱ ላይ ምንም ፋሻ የለውም። ጠባሳው በግልጽ ይታያል። ጁንጓ በዝግታ ወደ እሱ ትጠጋለች። ቼርሚን አይኖችሽ በሚገባ ያሉ ይላታል። ጁንጓ የእሱን ፊት በሁለት እጆቿ ትይዛለች። ይህ ፊት ለእኔ የዓለም ሁሉ ውበት ነው ትለዋለች። ሁለቱም በታላቅ ስሜት ይጠቃቀፋሉ። የአመታቱ ናፍቆት በእቅፍ ውስጥ ይሟሟል። ታሪካችን ወደ ማጠቃለያው ያመራል። ቼርሚንና ጁንጓ አሁን አብረው ናቸው። ቼርሚን እግሩን ለማከም ጠንካራ ስፖርት ጀምሯል። ጁንጓ ደግሞ በሱቋ ውስጥ በርትታ ትሰራለች። ቼርሚን ጁንጓን በአይኑ በማየቱ ትልቅ ደስታ ይሰጠዋል። አንቺን ለማየት የከፈልኩት ዋጋ አነስተኛ ነው ይላታል። ሁለቱም በባህር ዳርቻዎች ላይ ቆመው ፀሐይ ስትጠልቅ ይመለከታሉ። ፊልሙ የሚያልቀው ቼርሚን ጁንጓን አቅፎ በሚያምር ፈገግታ ሲመለከታት ነው።
ተመልካቾች ይህ ፊልም የሚያስተምረን እውነተኛ ፍቅር ፊትና ቁንጅና ሳይሆን ለሌላው ሰው የምንከፍለው መስዋዕትነት መሆኑን ነው። ቼልሚን የጁንጓን ብርሃን ለመመለስ ነፍሱን ሰጠ። ጁንጓ ደግሞ በምላሹ የእሱን ጨለማ በፍቅሩ አበራች። እናንተ ብትሆኑ ለፍቅራችሁ እንደዚህ አይነት መስዋዕትነት ትከፍሉ ነበር? ሀሳባችሁን ኮሜንት ላይ ጻፉልኝ።